እሺ ክቡር ኮሚሽነር ሀብታሙ ሲሳይ፣ የአማራ ክልል ማረሚያ ቤት ኮሚሽነር፣ አቶ መልካም ዳኛው ከአማራ ክልል ጤና ቢሮ የኤችአይቪ ኤድስ መከታተልና መቆጣጠር ባለሙያና የዕለቱ የኤችአይቪ ኤድስን በተመለከተ በተዘጋጀው ስልጠና ላይ ስልጠና የሚሰጡልን ክቡራን የማኔጅመንት አመራሮች፣ የተከበራችሁ የኮሚሽናችን መኮንኖች፣ አባሎችና ሰራተኞች፣ በቅድሚያ እንኳን በሰላም አድረን በሰላም ተገናኘን። እንኳን ደህና መጣችሁ። ከዚህ በመቀጠል ዛሬ የሚኖረን ሁለት ፕሮግራሞች ይኖሩናል። የመጀመሪያ ፕሮግራማችን የኮሚሽናችን የመጀመሪያው ሩብ ዓመት አፈጻጸማችን ሪፖርት ይቀርብና በሱ ላይ በጋራ ከሰራተኛው ጋር የጋራ ውይይት እናደርጋለን። የጋራ መግባባት ላይ እንደርሳለን ማለት ነው። ሁለተኛው በኤችአይቪ ኤድስ ዙሪያ የተዘጋጀውን ስልጠና በተመለከተ እንደዚሁ ስልጠና እንወስዳለን። ከኤችአይቪ ኤድስ ጋር በተያያዙ ጉዳዮች ላይ እነዚህን ሁለት ጉዳዮች በተመለከተ ዛሬ የምንመክር ይሆናል ማለት ነው። ነገር ግን በመካከላችን ከሌላ ቢሮ በአሰልጣኝነት የተገኘ ባለሙያ ስላለ የአንደኛ ሩብ ዓመት አፈጻጸሙን በሁለተኛ ደረጃ እናቀርባለን። የሰው ሰዓት ላለመውሰድ ቅድሚያ የኤችአይቪ ኤድስ ዙሪያ ላይ የሚቀርበውን ስልጠና እንከታተላለን ማለት ነው። ስለዚህ እነዚህን ሁለት አጀንዳዎች በተመለከተ የዕለቱ የክብር እንግዳና የኮሚሽናችን ኮሚሽነር ሀብታሙ ሲሳይ የመክፈቻ ንግግር። ረዳት ኮሚሽነር አባይነህ እንዳለው ሁለት አጀንዳዎች ናቸው የሚኖሩ። አንዱ በኤችአይቪ ኤድስ ዙሪያ ላይ ከጤና ቢሮ በመጣው ባለሙያና ስልጣኝ ስልጠናው የሚሰጥ ይሆናል። ሁለተኛው አጀንዳችን የሚሆነው የሶስት ወር የስራ አፈጻጸም ግምገማ፣ አጠቃላይ በሰራተኞች የሚደረግ ውይይትና ግምገማ ይኖራል። ይሄ እንግዲህ የመጀመሪያውን ሩብ ዓመት አጠናቀን ሁለተኛው ሩብ ዓመትን ገብተናል። በዚህም የአፈጻጸም ሪፖርት ሁሉም ዳይሬክተሮች ወይም ሁሉ መምሪያዎች ያደረጉበት ሁኔታ ነው ያለው። ይህን ሰራተኛው ማውቆ የት ነው ያለ ነው፣ ምን ይቀራል፣ ምን ሰራን የሚለውንም በዚህ ግምገማ ላይ ሁሉም መረዳት ስላለበት ዛሬ ሶስት ወር የስራ አፈጻጸም ግምገማው እናከናውናለን ማለት ነው። ስለ ኤችአይቪ ጉዳይ በዓለም በኢትዮጵያና በክልላችን ያለው እናነሳለን። አሁን ያለው በክልላችን ያለው ሁኔታ ምን ይመስላል፣ ራሱ ምን ልምድ ነው ያለው በክልላችን የሚለው ነገር አጨረር እናነሳለን። በክልላችን ምን ዋና ዋና ችግሮች አሉ፣ አሁን እየተሰሩ ስራዎችና ዋና ዋና ችግሮች እናያለን ማለት ነው። ወደ ዓለም ስንመጣ እንግዲህ የመረጃ ቅርብ ጊዜ ወጣ መረጃ እንደሚያሳየው ምንድነው የዓለም ጤና ድርጅት የሚያወጣቸው መረጃዎች አሉ። ይህ መረጃ እንደዚህ ጋር እንደምታዩት በአሁኑ ሰዓት 44.1 ሚሊዮን ሰዎች በኤድስ ምክንያት እንደሞቱ ያሳያል። እንደምታዩት በአሁኑ ሰዓት 40.8 ሚሊዮን ሰዎች ኤችአይቪ በደማቸው እንዳለባቸው ያሳያል። እንግዲህ እዚህ ጋር እንደምታዩት ይሄ ቁጥር 44.1 ሚሊዮን ማለት ብዙዎች ሀገሮች የኛ ህዝብ የላቸውም። የአራት የአምስት ሀገር በላይ ህዝብ ነው ህዝብ እያለቀ ያለው ማለት ነው። ይሄ አንድ አሳሳቢ ችግር ነው። በጣም ደግሞ ከሚያሳስበው ነገር እድሜያቸው ከ14 እስከ 0 ያሉ ገና ህፃናት ካለው ህብረተሰብ ውስጥ ምን ያክል እንደሚሸፍን ያሳያል። 1.4 ሚሊዮን እንደሆነ ያሳያል። ይሄ ደግሞ ትልቁ ችግር በአሁኑ ሰዓት ህክምናው እያለ ከኤችአይቪ ነፃ የሆነ ልጅ መውለድ እየተቻለ ግን ብዙዎቹ አባቶች ወይም እናቶች ሁለቱም ወላጆች ወይም ወይሴብ አጋሮች ለራሳቸው የሚሰጡት ጥንቃቄ በጣም ዝቅተኛ እንደሆነ ያሳያል ማለት ነው። ሌላ አሳሳቢ ችግር እዚህ ሁሉ ችግር ካለባቸው ሰዎች ውስጥ በጣም ትልቁ ችግር 53% የሚሆኑ ሴቶች እንደሆነ እናያለን። በአሁኑ ሰዓት በአመት 1.3 ሚሊዮን ሰዎች በአዲስ በኤችአይቪ ይያዛሉ በዓለም ላይ። እድሜያቸው ከ15 እስከ 14 ያሉት 91% ይሸፍናሉ። እድሜያቸው ከ20 እስከ 44 ያሉት 74 ወይም 75% ይሸፍናሉ። እድሜያቸው ከ20 እስከ 40 ያሉ 64% ይሸፍናሉ እያለ በእድሜ ያሳያል። እዚህ ጋር እንደምታዩት ሌላው ግን አሳሳቢ ታች ያለ አራተኛው ይታያቸዋል ያለም እንደሚል አሳሳቢ ችግር በአሁኑ ሰዓት እድሜያቸው ከ50 ዓመት በላይ ያሉ አዲስ እየጨመረ ነው ያለ። በወጣትነት ጊዜ ያላገኘዋቸው ቆንጆዎች መጡ የሚል ሰው በዝቷል ማለት ነው። በነገራችን ላይ አሁን እዚህ ላይ አሳሳቢ ችግር ነው። አሁን እንደገና መቆርቆር ወደ ኋላ ጾታዊ ጥቃት አሁን በጣም አሳሳቢ ጉዳይ ነው።
ሌላው በሰላም ምክንያት ሰዎች የሚፈናቀሉ መሆናቸው ተፈናቃዮች በራሳቸው በድህነት ምክንያት ብዙ ነገር የሚደርሰው በአሁኑ ሰዓት በነገራችን ላይ በዚህ ባሳለፍነው 4-5 ዓመት እንኳን ብቻ ብዙዎቹ ሴቶች ወሲብ ይፈጽማሉ ያለ ኮንዶም ለምን አልናቸው ኤችአይቪ የሚገለን ከ10 ዓመት በኋላ ነው ዛሬ ምን እንብላ የሚሉ በጣም ብዙ እህቶቻችን አሉ በየትኛውም ቦታ ላይ አንዳንድ ጊዜ በየከተማው አይታችሁ ከሆነ በገና በጊዜ የሚቆሙ አለ ፖሊስ ቢጨንቀው ያባረራል ስላናደዱት ከኛ ባህል ውጭ ነው በሚል ነው በሚገባን ነው የተነገረው እናመሰግናለን ምናልባት ጥያቄዎች እና አስተያየቶች ሊኖሩ ይችላሉ ከጥያቄዎቹ እና አስተያየቶች በፊት አቶ መልካም ዳኘው ትንሽ አረፍ ይበሉና የኮሚሽናችን የኤችአይቪ የ2017 አፈጻጸማችን ምን ይመስል ነበር የሚለው እግር መንገድ ሰው ቢያይ ጥሩ ነው ብለን ስላሰብን ነው የ2017 አፈጻጸምና የ2018 እቅዳችሁን በጣም አጭር ጊዜ ወስዳችሁ ታቀርባላችሁ አቶ ስመኘው ወደ መድረክ ጋብዛለሁ የኤችአይቪ ኤድስ መከላከልና መቆጣጠር ኮሚቴ ሪፖርት ነው እንዳጠቃላይ ሪፖርቱን እኛ እናዘጋጀው እንጂ በእናንተ በቤቱ ሲሰበሰብ የነበረ ብር እንዲሁም ጥቅም ላይ የዋለና አጠቃላይ ያሉ ሁኔታዎችን አጠራርጌ ለማቅረብ ሞክራለሁ የሪፖርቱ ይዘት እንግዲህ 2017 በጀት ዓመት ሪፖርት አለ 2018 እቅድ አለ እንዲሁም ደግሞ ለውይይት የሚቀርቡ ሁለት ጉዳዮች ብለን ያዝናቸው ጉዳዮች አሉ ቤቱ ወይም አጠቅላላ ሰራተኛው ሐሳብ የሚሰጥባቸው ይሆናል ከዚህ በመነሳት ሪፖርቱ መግቢያ ያለው መግቢያውን አለፍ የ2017 በጀት ዓመት የተከናወኑ ዋና ተግባራት ምንድናቸው የሚለው የመጀመሪያው ለሁሉም ለተቋሙ ሰራተኞች ግንዛቤ ማስጨበጫ ትምህርት በባለፈው ዓመትም በባለሙያዎች ከጤና ቢሮ ጋር በመቀናጀት ትምህርት ተሰጥቷል ኮሚቴው የሚሰበሰብ ኤችአይቪ ፈንድ በኮሚቴው ጣምራ አካውንትም በኮሚሽኑ ተጽፎ ህጋዊ ሌጋል እንዲሆን ተደርጓል ካሁን በፊት ያው ዝም ብሎ በገንዘቢያች በኩል ነበር በዚህ ዓመት ግን በኮሚሽኑ ደብዳቤ ተጽፎ በኮሚቴዎች ጣምራ የሚንቀሳቀስ ለልጆቹ ድጋፍ የሚውል አካውንት ተከፍቷል ኮሚቴውን በጋራ በመገናኘት ስራዎችን እየገመገመ ይገኛል በ2017 በጀት ዓመት ጠቅላላ ከኮሚሽኑ የተመደበልን የሥራ ማስኬጃ በጀት 2% እንግዲህ በባለፈው አሁን ወንድሜም ሲያቀርብ ወደ 41 ሚሊዮን አለ ከተባለው እኛም ወደ 56860 ብር አካባቢ ነበረ እሱም ሙሉ በሙሉ ተጠቅመናል በኤችአይቪ ፈንድም ለሚደገፉ የተለያዩ ለሁለት ህፃናት ድጋፍ ተደርጓል በ2017 በጀት ዓመትም ከጠቅላላ ሰራተኞች የተሰበሰበ የኤድስ ፈንድ ብር ወደ 14580 አካባቢ ተሰብስቧል ከሰራተኛው አበል እንደዚህ በሚነገኛት ትሬኒንግ የምትቆረጥ 50 ብር ከሷም ወደ 10 ሺህ አካባቢ ተሰብስቧል መስሪያ ቤቱ ከተገኘ አሮጌ ቁሳቁስ ሽያጭ በድጋፍ መልኩ ወደ 14740 ብር ድጋፍ ተገኝቷል ከ2016 በጀት ዓመት የዞረ ወደ 2160 ብር በአጠቃላይ ወደ 42300 አካባቢ ብር መሰብሰብ ችሏል ማለት ነው በ2017 በጀት ዓመት የተደረገ ድጋፍ ወጭ ምን ይመስላል የሚለው ለሁለቱ ህፃናት ለእያንዳንዳቸው 500 ብር በአጠቃላይ ወደ 10 ሺህ ብር ወጭ ሆኗል በበጀት ዓመቱ ለአንድ ልጅ ለመደጎም 6000 ብር ወጭ ተደርጎ ጫማ ፖርሳና ለትምህርት ቤት የሚያስፈልጉ ማቴሪያሎች ተገዝቶ ድጋፍ ተደርጓል ከመስሪያ ቤቱ ፍራሽና አንሶላ ድጋፍ በመጠየቅ ለሁለቱ ልጆች አንዳንድ ፍራሽና ሁለት አንሶላ ለእያንዳንዳቸው ድጋፍ የተደረገበት ሁኔታም አለ የ2017 በጀት እቅድ ምን ይመስላል የሚለውን እንግዲህ የእቅድ ማስፈጸሚያ በጀት 2% ማስመደብ ነው ይሄም ተመድቦልን በዛሬው ዕለት ስልጠና እየተሰጠበት ያለ መሆኑን ለማሳወቅ ነው የኤችአይቪ ኤድስ ፈንድ ማሳደግ ነው ይሄን እንዴት እናደርጋለን ሰራተኛውን በማወያየት ከነቢዋጣው ብር ጨምረን እሱን ማሳደግ ያለብን ብለን እንደቅድ ይዘናል የሚረዱ ልጆችንም ቁጥር መጨመር እንግዲህ ወደ 11500 ምናምን አካባቢ ነው እንደ ክልል ድጋፍ እየተደረገ ያለው የኛ ግን ሁለት ናቸው በቁጥር ስለዚህ እነዚህን ቁጥር ከፍ ማድረግ ያለብን የሚለውን በእቅድ ይዘነዋል ይሄንን ስንምናሳከው እንግዲህ ከናንተ ጋር አብረን ነው ለሰራተኞች በኤችአይቪ ኤድስ እና በሌሎች ተላላፊ በሽታዎች የግንዛቤ ትምህርት ማሰጠት የሚለው ነው እንግዲህ አንዱም ዛሬ አብሮ እየተሰጠ ያለበት ሁኔታ አለ ቀጣይም በተገኘው አጋጣሚ የሚሰጥ ይሆናል የሥራ ላይ ውይይት ማካሄድ እንግዲህ በቢሮአችንም በተለያዩ ሁኔታዎች በጎረቤትም ሊሆን ይችላል በማህበረሰቡ ያቻላቸው ውይይትና ከኤችአይቪ ጋር እነዚህ እንድናደርግ የተለያዩ መልእክት የያዙ በራሪ ጽሁፎችን ማዘጋጀትና ማሰራጨት እነዚህም አሁን የተደረጉ ነገሮች አሉ እነዚህም ብሮሸሮችን ሌሎችን በማዘጋጀት ለወደፊት በትኩረት የምንሄድባቸው ይሆናል የኮንደም ግዥ በመፈጸም
ቨርኔብል ወይም ተጋላጭ ለዚህ ፍላጎት ያላቸውን በመለየት ድጋፍ የሚደረግበት ሁኔታ ይኖራል ብለን ይዘናል። ስለዚህ ሌላው ክትትልና ድጋፍ ማድረግ ነው። ክትትልና ድጋፍ ስናደርግ ምን እናደርጋለን የሚለውን የመጀመሪያው ምርጥ ተመክሮን በመቀመር ማስፋት ነው። ከሌሎች ሴክተር አጋራት ያገኛቸውን ልምዶች ወደኛ በማምጣት እነሱን የምናሰፋበት ሁኔታ ይኖራል። ድጋፋዊ የመስክ ክትትልና ድጋፍ ግብረ መልስ መስጠት፣ የሚረዱ ልጆች ያሉበት ሁኔታ ምን ላይ ናቸው፣ እነዚህ ልጆች ምን ሁኔታ ላይ ያሉ የሚለውን እነሱን እየተከታተሉ ድጋፍ ማድረግ። በሌላም በኩል የሚረዱ ልጆችን መከታተልና ድጋፍ ማድረግ። አሁን እዚህ ጋር ወደ ኋላ መጣበታለሁ። አንድ ልጅ እንትን ያለበት ሁኔታ አለ። ስለ ኤችአይቪ ኤድስ የምክርና የምርመራ አገልግሎት እንዲሰጡ ሁኔታዎችን ማመቻቸት። ወንድሜም ቅድም በሰፊው ሲያነፈሰው ነበር። ወቅቱን የጠበቀ ተከታታይነት ያለው የኮሚቴ ውይይት እንዲፈጠር ማድረግና ለሚከሰቱ ችግሮች መፍትሄ መስጠት። እነዚህም እንደ ዕቅድ ይዘናቸዋል። ወቅቱን የጠበቀ ሪፖርት ማዘጋጀትና ለሚመለከተው አካል ሪፖርት ማድረስ፣ ለጤና ቢሮ ሊሆን ይችላል፣ ለኮሚሽኑ። አጠቃላይ እነዚህም እንደ ዕቅድ ያዝናቸው ናቸው። በሶስተኛ ደረጃ ለውይይት የሚቀርቡ ጉዳዮች ምንድናቸው የሚለው መጨረሻ ላይ ሐሳብ የሩብ ዓመቱ ዕቅድ ከቀረበን በኋላ አብረን እንድናያቸው። የመጀመሪያው ምንድነው ኤችአይቪ ኤድስ ፈንድን ማሳደግ ነው። አሁን እኛ እያዋጣነው ያለ 10 ብር ነው። ማናጅመንትና ዳይሬክተሮችና ወይም ከዛ በላይ ያሉ የተቋም ከፍተኛ አመራሮች 20 ብር ያወጣሉ። እኛ ግን 10 ብር ነው። ይሄንን ቢያንስ ከፍ አድርገን መወሰን አለብን ብለን ለውሳኔ እንዲቀርብ ለቤቱ አቅርበነዋል። ሁለተኛ የሚረዱ ልጆችን ቁጥር ከሁለት ወደዚህ ከፍ ቢል የሚለውን ቤቱ በሚሰጠን ሐሳብ ተነስተን ለውይይት እንዲቀርቡ ብለን በሐሳብ ይዘናል። መጨረሻ ላይ አመሰግናለሁ። በአጠቃላይ የግንዛቤ ማስጨበጫ አቶ መልካሙ ተሰጣለ። ሁለተኛ ደግሞ አጠቃላይ ስለተቋሙ የኤችአይቪ ኮሚቴ የሰጠው ሪፖርትና እቅድ አውጥቷል። በእነዚህ ላይ አስተያየትና ሀሳብ ጥያቄ ካላችሁና ትልቅ ትኩረት ሰጥቶ ነበር የሚሰራ። በተለይ ግንዛቤ ፈጠራ አካባቢ ላይ ሬዲዮን፣ ቴሌቪዥን የተለያዩ ነገሮችን በመጠቀም ለህዝቡ ትልቅ ግንዛቤ እየሰጠ ያለበት ሂደት ነው ያለና አሁን ባለው ሁኔታ ይህ ነገር ተረስቷል። ምክንያቱም ምንድነው አሁን ለዚህ ቁጥር መብዛት፣ የሚያዙ ሰዎች ቁጥር በየጊዜው መብዛት፣ የሚሞቱ ሰዎች ቁጥር መብዛት አንደኛው ትልቁ ነገር የግንዛቤ ችግር ነውና ከጤና ቢሮ አንፃር መንግስት ለዚህ ትኩረት ሰጥቶ የተለያዩ የግንዛቤ ማሰራጫ ዘዴዎችን ተጠቅሞ ለህዝቡ ግንዛቤ ከመስጠት አኳያ ትልቅ ፍት ያለ ይመስለኛልና ሴንሲቲቭ ሆኖ እየተሰራ አይደለም። በዛው ልክ ደግሞ የምናጣቸው ሰዎች ቁጥር እየበዛ ያለበት ሂደት ነው ያለና ምንድነው ይሄ ወደ ኋላ የተመለሰበት? ድሮ 90ዎቹ አካባቢ ላይ ሬዲዮም የተለያየ ነገርም በቃ ኢሹ ተደርጎ ነበረ ለህዝቡ ግንዛቤ የሚሰጥ የነበረና አሁን ትሶታል። ሚዲያውም ሲቶ ህዝቡም እንዳለ ኤችአይቪ እንዳለ የረሳበት ሂደት ነው ያለና እሱ አካባቢ ላይ የግንዛቤ ስራዎቹ ላይ የተፋዘዙ ምንድነው የሚለው ነገር ትንሽ ጥያቄ ስላለኝ ነው። በጣም በተደራጀ መንገድ ተዘጋጅቶበት ነው የመጣው። ወቅታዊ በሆነ መንገድ በጣም አፕዴት የተደረጉ መረጃዎችን ይዞ ነው ያቀረበልን። አቀራረቡም በጣም ሳቢ ነበር እና እሱም ማመስገን ይገባልና እኔ እንደግልም እንደ ተቋምም አቶ መልካም ማመስገን እፈልጋለሁ። ይሄን ብዬ ከኤችአይቪ አንፃር ከቀረበልን ትምህርትም ተነስቼ እንዲህ የምንኖረው ማህበረሰብ ውስጥ ስለሆነ ሁለት አይነት ነገር ታዘባለሁ በግሌ ማለት ነው። የመጀመሪያው ነገር ቀደም አቶ መልካም ሲል እንደነበረው አሁን ምን በኤችአይቪ መሞት እኮ ጸጋ ነው የሚል ማህበረሰብ ተፈጥሯል። ምክንያቱም በጣም ገዳይ የሚባሉ ግፊት፣ ስኳር፣ የኩላሊት ፌል ማድረግ፣ የልብ ፌል ማድረግ፣ ካንሰር ምናምን ናቸው በብዛት በሚዲያም ሲነገርላቸው የሚሰማው። የኤችአይቪ ጉዳይ ተረስቷል። ምክንያቱም ያው የጸረ ኤችአይቪ መድኃኒት በየሁሉም የጤና ተቋማት ውስጥ ስላለ ሰውም እሱን ያገኘ ስለሆነ ቅድም እንደተባለው ባለፉት ዘመናት ወደ ኋላ ሄደን የዛሬ 20 ዓመት ወይም የዛሬ 10 ምናምን ዓመት በጣም የከሳ ምናምን ያለ የተጎሳቆለ ሰው ካየን እንዲሁም ማግለልና መርሎና ማግለል ብቻ ሳይሆን ከዛም የከፋ ነገር ሁሉ ነበር። ሰው በጣም እስከሚሳቀቅ ከቤት መውጣት እስከሚሳነው ድረስ ማለት ነው። አሁን ጤነኛው በቫይረሱ የተጠቃውም ሰው እኩል ይኖራሉ። ስለዚህ ይሄ በሽታውን የመናቅ አይነት ነገር አለ። ሁለተኛው መንግስትም የጤና ተቋማትን ለበሽታው የሚሰጠው ትኩረት እጅግ ያነሰ ነው። ምናልባትም ተቋማት ከስራዎቻቸው ጋር አብረው ሚኒስትሪንግ አድርገው ስለሚሰሩት የኤችአይቪን ጉዳይ እንዲህ በአመት አንድ ጊዜ ወይንም ደግሞ ትንሽ አቅም ከተገኘ 2 ጊዜ ሰራተኛውን አግኝቶ መወያየት ካልሆነ በስተቀር
ሚዲያዎች ላይም በአግባቡ የተሰራበት አይደለም። በራሪ ጽሁፎች ያወጡም ስለ ኤችአይቪ የሚሰሩ አስተማሪ የስነ ጽሁፍ ስራዎች የሉም። ስለዚህ በሽታው በጣም በእርግጠኝነት አሁንም ደግሞ ጥናት ቢሰራ ቅድም ከቀረበልን ዳታ በላይ በጣም ያደገ ቁጥር በየቤቱ እናገኛለን ብዬ አስባለሁኝና ወደ ምርመራ አለመኬዱ ኢቭን ምርመራውም የለም። አቶ መልካም በግልጽ ቋንቋ ለመነጋገር በጣም የተወሰኑ የጤና ተቋማት ውስጥ ለዛው የተሻለ ገንዘብ ከፍለህ ምርመራ ታገኝ ካልሆነ በስተቀር እንደቀደመው ጊዜ የትኛውም የመንግስት የጤና ተቋም ውስጥ ሄደ የኤችአይቪ የደም ምርመራ ማድረግ እፈልጋለሁ ብለህ ብትጠይቅ የመጀመሪያው እንትነን ይሄ ተጋላጭነት ለተጋላጭነት የሚዳርጉ ላይፍ ሂስትሪ ያለ የለም የሚለውን ካየ በኋላ ነው ምናልባት ሊፈቅድልህ የሚችለው። ምክንያቱም ሪኤጀንቱም የለም የምርመራ ኪቱም የለም። ያው በድጋፍም ስለሚመጣ በጣም ውድም ስለሆነ የዶላር ምንዛሬ ስለሚፈልግ መንግስትም ከአቅሙ በላይ ስለሆነ ሊሆን ይችላል አላውቅም፣ ግን የምርመራ መሳሪያውም የለም። ስለዚህ የምርመራ መሳሪያውም የለም የመመርመር ፍላጎትም የለም ማለት ነው። እንዲህ አይነት ፕሮግራሞች እኮ ባለፈው ጊዜ ከ10 ዓመት በፊት ሲዘጋጁ አንዱ ፕሮግራም የሚሆነው ትምህርቱ ብቻ አይደለም፣ ከትምህርቱ መጀመሪያ ወይም ከትምህርቱ ማጠቃለያ በኋላ በፈቃደኝነት ላይ የተመሰረተ የኤችአይቪ የደም ምርመራ ነበር በየተቋማቱ ማለት ነው። ጤና ተቋማትም ሄደው ኢንቫይት ያደርጋሉ፣ ይጋብዛሉ፣ ያነሳሳሉ፣ የቅስቀሳ ስራ ይሰራሉ። አሁን እሱ የለም። እንዲህ አይነት ነገሮች መዳከማቸው ሳናውቀው እያለቅን ነው፣ በጣም ወረርሽኝ ሆኗል የሚለው ነገር እንደቢሰመርበት የበለጠ ጥሩ ሊሆን ይችላል ብዬ አስባለሁኝና እዛ አካባቢ ላይ ቀጣይ እንደናንተም እንደ አማራ ክልል ጤና ቢሮ ምን የታሰበ ነገር አለ? ለዛም እኮ ነው በፊት ኤችአይቪ ራሱን ችሎ አንድ ሴክተር ነበር አይደል? አሁን ታጥፎ ጤና ቢሮ ውስጥ አንድ ዲፓርትመንት ሆኖ ነው እየሰራ ያለውና ምናልባትም ማህበረሰቡን የሚጎዳበት ሁኔታ እየተፈጠረ ከመጣ እዛው ጤና ቢሮ ውስጥም ሆኖ በከፍተኛ ሁኔታ ስለ ኤችአይቪ በደንብ ቢሰራ ማህበረሰቡን ብናነቃው፣ ቅድም እንደተባለው ጦርነቱ አለ፣ ችግሩ አለ፣ ረሃብ አለ፣ ምናምን አለ። በኑሮ ውድነቱ ከከተማ ወደ ገጠር የሚፈናቀለው የህብረተሰብ ቁጥር ሰፊ ነው። በብዛት ደግሞ ወጣቶች፣ ለዛውም ደግሞ ሴቶች እድሜያቸው ለአቅመ ሔዋን ወይም ደግሞ ለወሲብ ያልደረሱ ሴቶች እኮ በወሲብ ንግድ ላይ ተሰማርተው ይሰራሉ። ለዛውም በጣም ዘመናዊ የሆነ የወሲብ ንግድ ማለት ነው። አልበም ትልልቅ ሆቴሎች ላይ በጣም የቆነጃጅት ሴቶች አልበም ተቀምጦ ስልኳ ተቀምጦ አልበም ልክ እንደሌላ እቃ ላይክ እንደ ምንድነው እንደ ማኑዋል ታያለህ። በቃ እቺን አምጣልኝ ትላለህ፣ ስልክ ይደወልልሃል፣ ተዘጋጅታ ትመጣለች። ከዛ በኋላ የሚሆነውን አድርገህ ትለቃለህ ማለት ነው። በጣም ዘመናዊ የሆነ የወሲብ ንግድ ውስጥ ነው እኛ ያለነው። አንዳንዱን ነገር ለመናገር የሚያሸማቅቅ ግን ደግሞ ብንሸሸው ያልሆነ መደፈር ያለበት እውነት አለ። እሱ ብቻ አይደለም። ይሄ ምንድነው በተቃራኒ ጾታ የሚደረገውን ልቅ የሆነውን የግብረ ስጋ ግንኙነት ብቻ ሳይሆን ተመሳሳይ ጾታ የሆነ የግብረ ስጋ ግንኙነት እኮ አለ እዚሁ ከተማችን ውስጥ። ግብረ ሰዶም እኮ በጣም እየተስፋፋ ነው። ለኤችአይቪ ደግሞ እሱ በጣም ከፍተኛ አስተዋጽኦ እያበረከተ ነው። የጎዳና ላይ የወሲብ ንግዶች በጣም እየተበራከቱ ናቸው። ቅድም ስትለው እንደነበረ አሁን ምንም ሆኗል፣ እንደውም ስልጣኔ ሆኗል። ከሴት ጋር እየሄድክ መንገድ ላይ አቅፎ ምናምን ግንባሯን የከንፈሯን ስሞ መልቀቅ ሰው እያየ በአደባባይ እንደ ስልጣኔ የሚቆጠርበት ዘመን ላይ ነው ያለነው። ይሄ ድሮ ማፈር ቤተሰብ ያሳደገው ጨዋ ምናምን የሚባለው ነገር ይሄ እሴቶቻችን በጠቅላላ ተሸርሽረዋል። እነዛ መልካም የነበሩ እሴቶቻችን ማለት ነው። ምን ቢሆን ጥሩ ነው? በደንብ አማራ ሚዲያ ጋር በመነጋገር በጋዜጣ ሊሆን ይችላል፣ በሬዲዮ ሊሆን ይችላል፣ በቴሌቪዥን ሊሆን ይችላል፣ በጎዳና ላይ ሊሆን ይችላል። ዛሬ ቀበሌ 4 አካባቢ ሊሆን ይችላል፣ ነገ 14 ከዛ 13 እንዲህ አደባባዮች እየተመረጡ አደባባይ ላይ እስኪ እንውጣ። በጣም እኮ ምንድነው የቀን ሰራተኛ ሆኖ የሚሰሩ በርካታ ወጣቶች እናገኛለን። የተገኘችዋን ነገር ደግሞ ተገቢ ባልሆነ መንገድ ነው የሚጠቀሙባትና የኮንዶም ዋጋ በዛው ልክ እያደገ ሄዷል። እኔ ባለኝ መረጃ ማለት ነው። ድሮ በ3 ብር ኮንዶም ይገዛ የነበረ ሰው ዛሬ 50 ብር ወይንም 100 ብር አውጥቶ ካልሆነ በስተቀር ኮንዶም ሊገዛ አይችልም። ለዛውም ደግሞ ኮንዶም ማለትም ማፈር በምንድነው መሰልጠን ተጀምሮ ነበር። እንደ ማንኛውም ሸቀጥ ሄዶ ኮንዶም ስጠይ ማለት ተጀምሮ ነበር። አሁን ግን እሱም እየቀረ መጥቷልና ችግሮቻችን ብዙ ስለሆነ እንደው በደንብ መነጋገር ቢቻል ይሄ ጉዳይ በተቋም ደረጃ እንደ ክልል በክልል ደረጃ በደንብ ቴክኒካሊ የሆነ ቲም ተቋቁሞ እቅድ ተዘጋጅቶለት በጀት ተይዞለት ምናምን የሚሰራበት ካልሆነ በስተቀር በጦርነት የሚያልቀው ወጣት አለ፣ በችግር የሚሰደደውና ከሀገር የሚወጣው ኃይል አለ፣ በኤችአይቪ ደግሞ የሚያልቀው አለና ነጋገር የሚረከበውና የሚያስተዳድረው ማን ነው የሚለው ትንሽ ስለሚያስጨንቅ እሱ አካባቢ ላይ ስራ ቢሰራ፣ በተመሳሳይ ትምህርት ቤቶች ላይ የሚሰራ ስራ ቢኖር ልክ ነው። ቅድም አቶ መልካም ያነሳው ትምህርት ቤቶች እስኪ አጥራቸውንና ሽንት ቤት አካባቢ ዞረን እንፈትሽ። በጣም በእርግጠኝነት የምናገኘው ኮንዶም፣ አንዳንድ ጊዜ ደግሞ በጣም ወጥ ያለ ነገር ልናገኝ እንችላለንና
ይሄ እንግዲህ ማለት ምንድነው ከሚወጣው ውጪ ደግሞ ቤት ውስጥ ተደብቆ የቀረው ነገር በጣም ብዙ ነው። ከተፈጠረው የጸጥታ ችግር ጋር ተያይዞም ደግሞ ያኛው ሰፈር ይሄኛው ሰፈር ያጠቃዋል ያልከው እሱም ተጨማምሮበት ችግሩ ሰፍቷል። በሰሜኑ ጦርነትም ችግሩ ነበር፣ አሁንም ነበርና ትንሽ ችግሩ የሰፋ ስለሆነ በደንብ ቢታሰብበትና ትውልዱንና ማህበረሰቡን የህብረተሰቡን ክፍል በጠቅላላ ከዚህ ችግር መታደግ የሚቻልበት እድል ቢፈጠር የሚል አጥር ያለ ሐሳብና አስተያየት መስጠት ፈልጌ ነው። ሌላ ሁለተኛው አጀንዳ ላይ አቶ ስመኘው ያቀረበው ልክ ነው። ተቋሙ በሚችለው ልክ 2% በጀት ይመድባል። በዚህ ደረጃ ባለሙያ ገብዞ ውይይት ያደርጋል። ግን ይሄ ውይይት ማንቂያ ይሆናል። የማንቂያ ደወል ነው ብዬ ወስዳለሁ፣ ልቦና ላለው ሰው ማለት ነው። ግን ደግሞ በቂ አይደለም። ተከታታይነት ያለው ትምህርት ያስፈልጋል፣ ስልጠና ያስፈልጋል። ብሮሸሮችና በራሪ ወረቀቶች ምናምን ተገኝተው ሰው ማንበብ አለበት፣ ንቃተ ህሊናው ማደግ አለበትና እንዳይዘናጋ መደረግ አለበት የሚለውን ወስጄ ማለት ነው። ይህንን ብዬ ከህፃናቶቹ ጋር ከምንረዳቸው ህፃናት ጋርና ከምናዋጣው መዋጮ ጋር ተያይዞ እንደ እውነቱን ለመናገር ይሄ ውሳኔ ቅድም ሲያቀርበው የነበረው 10 ብርና 20 ብር የሚለው በጣም የቆየ ውሳኔ ነው። እንደሌላው ይቅርና አምናም የደሞዝ ማስተካከያ ተደርጓል፣ ዘንድሮም የደሞዝ ማስተካከያ ተደርጎልናል፣ 2 ጊዜ ማለት ነው። በተደረገ ልክ ደግሞ እኛ ለምንረዳቸው ልጆች እኛም ፈጥነን ብንደርስላቸው የምናደርጋት ነገር የምጠቅም ሆነ አይደለም። ግን ደግሞ በቃ ለወገኖቻችን እናስባችኋለን የሚል መልእክት ለማስተላለፍ ካልሆነ በስተቀር ሳንቲሙ በቂ ነው ብዬ አላስብም፣ በግሌ ማለት ነው። በመጀመሪያ አቶ መልካሙ እኛ ዘንድ ተገኝተው አጭርና ግልጽ በጣም ወቅታዊ የሆነ ሪሰንት የሆነ መረጃ ስለሰጡን በተቋማችን ስም እናመሰግናለን። እንግዲህ ኤችአይቪን ለመከላከል እንደ ሀገር እንደ ክልል የተያዘ ስትራቴጂ አለ። እንደ ድሮ አጠቃላይ ኮሚኒቲው መድረስ ሳይሆን ቴማቲክ ኤሪያዎች አሉ። እነሱ ተለይተው እነሱ ላይ ፎከስ ማድረግ ነው። ከነዚህ ቴማቲክ ኤሪያዎች ወይም ደግሞ ፎከስ ከሚደረግባቸው ኤሪያዎች አንዱ ፕሪዝን ነው፣ ማረሚያ ቤቶች። ስለዚህ የኛ ተቋም በእናንተ ተቋም ይበልጥ ትኩረት የሚሰጠው ተቋም ነው ማለት ነው፣ ተጋላጭ የህብረተሰብ ክፍል ስላለ። አሁን ዳታውን ስናይ ከዚህ በፊት ፈንዶች የተቋረጡበት ሁኔታ ነበረ። ከ1% በታች ስርጭቱ ስለወረደ ከዚህ በኋላ መንግስት በራሱ መቋቋም ይችላል የሚል እሳቤ ስለነበራቸው ረጂ ድርጅቶች አቋርጠውታል፣ ድሮ የነበረውን ሳፖርት ማለት ነው። አሁን ነገሮች በራሳችን እየሄዱ ነው አብዛኞቹ። አሁን ደግሞ ከ1% በላይ እየመጣ ነው ይሄ ወረርሽኝ። 1% በላይ ከሄደ ወደ ኤፒዴሚክ እየገባን ነው ማለት ነው። በወረርሽኝ ካታስትሮፊ ይሆናል ማለት ነው። ኤፒዴሚክ ብለን ምንተወው አይደለም። ኤችአይቪ በባህሪው ወደ ካታስትሮፊክ ስቴጅ ይመጣል ማለት ነው እና ከዚህ ጋር ተያይዞ እናንተ ትኩረት ከምታደርጉባቸው ተቋማት ጋር ይበልጥ ለመስራት እናንተ የምታገኟቸው ሪሶርሶች አሉ። ከግሎባል ፈንድም ከሌሎችም ልታገኙ ትችላላችሁ። ስለሆነም ከበጀት አኳያ ይሄንን ተቋም እንዴት ነው የምትደግፉት ነው። የምታገኙት ሪሶርስ አለ። በስልጠና ሊሆን ይችላል፣ በማቴሪያል ሊሆን ይችላል፣ በሳፖርቲቭ ሱፐርቪዥን ሊሆን ይችላል። በተለያየ መልኩ መደገፍ ይገባችኋልና ምንድነው እናንተ አሁን በዚህ ዓመት የያዛችሁት እቅድ? ባለፈው የሆነ ሰራተኛውን እንደዚህ የሆነ ገለጻ ተደርጎ በጀት ምናምን ሸፍናችኋል። ይሄ ጥሩ ነው። ከዚህ ባለፈ ሌላም ተጨማሪ ነገር ይኖራል ወይ? በዚህ 2018 ዓመት እኛው 2% አስመድበን ነው ይሄንን ወርክሾፕ ስልጠና ዛሬ እያሰጠን ያለ ነው ማለት ነው እና ከዚህ በኋላ እኛ አሁን ልንቆም ነው ማለት ነው። ግማሽ ዓመት አለ፣ 9ኛው ወር አለ፣ 1 ዓመት አለ። ስለዚህ ብዙም አፕዴትድ የሆነ ኢንፎርሜሽን ላንሰጥ ነው ማለት ነው፣ በጀት ስኬርሲቲ ስላለ ማለት ነው። ስለዚህ እናንተ ምን እያሰባችሁ ነው ለማለት ነው። ሌላው የኮንዶም አሁን በግዢ ሆኗል። ድሮ በነፃ ነበር እና ይሄንን ነገር እንዴት ነው በእናንተ በኩል የምታዩት? በግዢ ኮንዶም እየተገዛ ይዘለቃል ወይ ነው? እናንተ የምታመጡበት ከፌደራል ጋር ተነጋግራችሁ ይሄንን ነገር የምትቀርፉበት ነገር አይኖርም ወይ? ሌላው እንደ ማረሚያ ቤት አሁን በየክሊኒኮቻችን ቻሌንጅ የሆነው የሚመረመር ሰው አይደለም አሁን የጠፋው። ይሄንን ፍርሃቱን ምኑን አስወግደን መመርመርን ባህል አድርገነዋል በማረሚያ ቤቶች ውስጥ። ነገር ግን ደንበኞች ይመጡና ለመመርመር ቴስት ኪት አጣን።
እኛ በየዓመቱ እቅድ እንይዛለን። ነገር ግን በቂ የሆነ ቴስት የመመርመሪያ ቁሳቁስ ልናገኝ አልቻልንም እና ይሄ በእናንተ በኩል እንዴት ነው የሚታይ የሚሉ ጥያቄዎችን ለመጠየቅ ነው። አመሰግናለሁ። ነው እንደተባለው የተነሱ ጥያቄዎች በጣም ወሳኝ ናቸው። የመጀመሪያው ጉዳት አድራሾች ይታወቃሉ ወይ የሚለው በሁለት መንገድ ማየት ተገቢ ነው። እንደምታውቁት በአስገድዶ መድፈር የሚታሰሩ በህግ ተወስኖባቸው የሚተቀጡ ወደ ማረሚያ የሚወርዱ ብዙ ሰዎች ታውቃላችሁ። እናንተም ይሄ አንድ የሚሰራ ስራ ነው፣ የመንግስት አንዱ ስራ ነው። በነገራችን ላይ በአሁኑ ሰዓት እንደ ክልልም ሆነ በየደረጃ አደረጃጀቱ የጾታዊ ጥቃት ጋር በተያያዘ ሁሉም ተቋማት በጋራ የምንሰራው ስራ ነው። ይሄ እንዳንድ በጎጎ የሚወሰድ ነው። በሌላ መንገድ ደግሞ ግን አሁን ጥቃት አድራሾችን በሙሉ እነ ከሌ ናቸው ማለትም ዘብጥያ የሚያስወርዱ የሚሆንበት ጊዜም አለ። ለምሳሌ በአሁኑ ሰዓት እንደ ያለፈው ነው ማስከሰል ልናገር ብዬ ነው። ለምሳሌ ህወሓት ጋንት የገባ 9 ቀን ነው ያለኝ ወራው ጊዜ ወራው ጊዜ 9 ቀን ቆይቶ 73 ሴቶች ተጠቅተው ነበር። ይሄ ማለት ነው 73 ሴቶች በአንድ ከተማ ያለ የተደፈሩ ነው። የአማራ ሴቶች ነው ነበር የተደፈሩ። ይሄም እናገዛ ግላስ ላይ ተናገርኩኝ። ሌላም ከዛዎች ዛሬ ሴቶች ይደፈራሉ። ግን ደፋሪው ከሌ ነው ማለት አንዳንዴ ያስቸግራል። አሁን ከፖሊስ ነው ብለ ብናገር የኛ ፖሊስ ይቀበላል ያለ ከዛ ታይ ነው ብል ተቀበኛለ ወይም ሌላ ያለው የሌላ አካል በተቃራኒ ያለው አካል ሊሆን ይችላል። ዙሮ ግን ችግሩ ግን ሁሉ ቦታ ላይ ያለው አሁን ትልቁ ችግር ያለው ምንድነው? እያንዳንዱን ደፋሪና ህግ ፈጣሪ ከሌላ ብለ መናገር ምችለው ባላ ሁለት መንገድ ነው። አንዳንዱ መናገር የሚያስችል ዘመንም ያለንበታል። ለምሳሌ አሁን ብዙዎች ሰው በጸጥታ አካል ይደፈራል በተጨባጭ አሁን ግን ያጸጥታ እንደሚደፍረው ሰው ከሌ ነው ብለን እንደ መከላከያም ወይም የኛ ክልል ጸጥታ ኃይል ነው ብለን ብንዳወራ የማናወራው ብዙ ነገር አለ። ግን የሚያሳየው ነገር ግን ምንድነው? በማን ማረግ የኛ እህቶቻችን ባቶቻችን ይደፈርናቸው በተለያየ መንገድ አንዳንዱ ዝም ብሎ የለት ግላዊ ፍላጎት ባለው አንዳንዱ በተለያየ ከኛና ይሄ ችግር አንዳንዱ ጊዜ የሚጠይቅ ነው። በርግጥ አንዳንዱ ዙሮ ችግሩ አለ። ስራ የሚለው ነገር ላይ እና በነገር መሰረት ተገቢ ነው። ወንድም ያነሳ ሀሳብ በጣም ወሳኝ ነገር ነው። በነገራችን ላይ አንገብጋቢ ጉዳይ ነው። በነገራችን ላይ እኮ ከጾታዊ ጥቃትም በላይ እኮ ብዙ የራም ችግር አለ እኮ። የወንድ ብልት መቁረጥ እኮ ብዙ ታውቃለህ። በእኛ ክልል እኮ ባለፈው 2-3 ዓመት እሱ ጋር እስከ መገበር ብቻ አይደለም ከዛም በላይ ያለ ማለት ነው። እና ብዙ አደገኛ ነገሮች አሉ። አሁን እንደ መንግስት በአሁኑ ሰዓት በዘንድሮ ዓመት አይደለም አስገድዶ የደፈረ ሰው የሞከረ ሰው የይቅርታ ተጠቃሚ አልሆነም። አቃይ ክልሉ መንግስት ይሄን ዘግቶታል። በዚህ ጉዳይ ላይ ማንም የይቅርታ ተጠቃሚ አይሆንም የሚል ነው። ስለዚህ ያን የሚያጣራው ያው ፖሊስ ነው። ምን ያክሉ ይያዛል፣ ምን ያክሉ አይያዝም፣ እሱ በየቤቱም ያለው በየቤቱ ጓዳም ያለው በርካታ ነው። ጾታዊ ጥቃት አሁን እንደምናስ በአደባባይ ተደፍሮ የሚገደለውን ብቻ ነው እኛ እያነሳን ያለ ነው። ግን በየቤቱ የሚደርሰው ጾታዊ ጥቃት በጣም ከፍተኛ ነው። በጣም ከፍተኛ ነው። ያን ጤና ቢሮ የሚያቀርበው ሪፖርት ነው፣ የደረሱበትን ነው። ደግሞ ምን ያክሉን አስቀጥቻለሁ፣ ምን ያክል ወንጀል ተፈጽሟል የሚለውን ደግሞ የራሱ ባለቤት አለው። በዛ ጎን ብናየው ብዬ ነው ወደ ጤና ቢሮ ብዙ መሄድ አይከለነስ። ግን ነገር ግን አሁን እንዴት መፍታት አለብን? መገፋፋቶች አሉ። ይሄ ዋን ስቶፕ ሰርቪስ የሚባል ይሄ ሞሰብ የሚባል አሁን እዚህ የተቋቋሙት እዚህ ክልል ባህር ዳር እንዳለ የክልሉ እንዳለ ጾታዊ ጥቃት ጋር ተያይዞ በአንድ ፕሮሰስ እንዲያልቅ ፖሊስም አለ፣ እዛ ጤናም አለ፣ ሁሉም አለ፣ በቃ ፍትህም አለ። አንዲት ጾታዊ ጥቃት ደርሶብኛል ያለች ተጎጂ ከመጣች አውቶማቲካሊ ሁሉም ነገር የሚያልቅላት እዛው። አሁን የዚህ አይነት አሰራሮች እየተዘረጉ ነው። በጣም በርካታ ነው። አሁን የምናነሳው ስለ ጾታዊ ጥቃት ነው። እዚህ መሸንቲ አካባቢ አንድ ሰው መጣና ማቃቸው ናቸው ድሮ አይ ልጅ አሉ፣ ትልቅ ሰው ናቸው። አሁን እናንተ የምታዩት ጦርነት ነው። እኛ ሰፈር እኮ ሴት ልጅ የምትባል የለችም። በቃ ከትንሽ ጊዜ በኋላ አባት የሌለው
ልጅ ነው ጠቅላላ የሚወለደው እኛ አካባቢ ነው። አባት የሌለው ልጅ ነው። ምክንያቱም ያን ይመጣል፣ ይደፍራል፣ ይሄዳል። አሁን የወንበዴ ሀገር ሆኗል። በቃ እዚህ ማንም እንትን አይደለም። ስለዚህ አባት የሌለው ልጅ ነው። ቀውሱ አሁን ወደፊት ነው። አሁን ማህበራዊ ቀውሱ ወደፊት ነው እኛ ክልል ላይ የትኛውም ቦታ በገጠር ስትሄድ ምናምን ስትሄድ በጣም በርካታ አይነት ነገሮች አሉ። ይሄን 2 ዓመት እያስተናገርን ያለነው በጣም ከፍተኛ ቀውስ ነው። ስለዚህ ከዚህም በላይ ነው ጉዳቱ። አሁን እኛ የምናየው ሰሞኑን በሚዲያ የሚወጡትን አልፎ አልፎ በቃ ደሴ ምናምን አለ ተደፍረው የተጣሉ ተገኝተው የተገኙት ሰዎች እነሱን ደብረሃን አካባቢ ምናምን አካባቢ እነዚህን እያየን ነው። ጥቃቱ ከዚህም በላይ የከፋ ነው። እኔ እንደው አንዳንድ ጊዜ ስለ ኤችአይቪ ፈንድ ተብሎ ሲመጣ እኔ አሁን ኤችአይቪ ፈንድ ይሄ ብር ከየትም እንደሚመጣ ወዴትም እንደሚገባ ግራ ይገባኛል። በቃ የተወሰነ ሳንበድ ይሰበሰባል፣ ይደገሳል፣ አበል ይከፈላል፣ ይበላል። እዛ ተጎጂ እኮ ጠብ የሚለት እኮ የለም። በነገራችን ላይ ከተጎጂ እኮ ጠብ የሚለት የለም። በቃ ላይ ነው የሚቀረው ሁሉም በጀቱ በቃ። እና እኔ እንደው ይሄ አሜሪካ መንግስት ምናምን ሲያቆመው ጥሩ አድርጓል ያልኩት በቃ ለህዝቡ የደረሰው ነገር የለም። ምንድነው አሁን ቀረ አልቀረ ከላይ ላለው ሰው ነው በቃ የቀረበት። በቃ 10 ጊዜ ውጭ ትሄድበታለህ፣ ጉብኝት ትሄድበታለህ፣ ምን ትሄድበታለህ፣ በቃ ስብሰባ ተሰበሰበታለህ። በቃ እንደዛ ነው የምንታዘበው ያለው ነገር እውነታው ነው በቃ። ደግሞ ከሰኔ በኋላ እኮ አግዷል አይደል? ማንኛውንም ሰብአዊ እርዳታ ኢትዮጵያ አትቀበልም የሚል ከሰኔ በኋላ የኢትዮጵያ መንግስት ውሳኔ አሳልፏል። ይታወቃላችኋል። ከሰኔ ጀምሮ ምንም አይነት ከውጭ አገር የሰብአዊ እርዳታ ኢትዮጵያ አትቀበልም ብሎ ከሰኔ ጀምሮ አውጇል። አሁን ክልሎች የሆነ ችግር ቢከሰት እያሉ በራሳቸው በጀት መድበው ግዢ እየከሰኑ ወደ መጋዘን ሁሉም ያስገባ ነው። መንግስት በጀት መድቧል። በቃ ለዚህ የሆነ ችግር ቢከሰት እንኳን ካሁን በኋላ ከውጭ አገር መንግስታት አልገዛም እርዳታ አልጠይቅም ብሏል የኢትዮጵያ መንግስት። እርዳታው ጋር የሚመጡ ብዙ እንትኖች አሉ። ብዙ ተያይዞ የሚመጣ ጠንቅ አለ። ስለዚህ እርዳታ ብዙ ጊዜ እኛን ገሎን የከረመ ጥገኛ አድርጎን የከረመ እንጂ እንድንሰራም አላደረገንም። ስለዚህ እኔ መቆሙ በራሳችን ጠንክረን እንዲሄድ እየሰራ መኖርን የመሰለ ከተረጅነት መውጣት የመንግስት ውሳኔ ጥሩ ነገር ይመስለኛል። ይሄ ግንዛቤ ማስጨበጥ ጋር እንደው አሁን ስለ ኤችአይቪ ምንም ግንዛቤ የሌለው ሰው አለ ብለን እንገምታለን። አሁን በግንዛቤ ጥረት ነው ሰው እንደዚህ እየሆነ ያለው አይደለም። በቃ ችግሮቹን ትቷቸዋል። በቃ ምንም በቃ አይገር ከዚህ በላይ በሽታ አለ ብሎ የሚቆጣጠር አለ እንትን ላይ ይሄ ሄፓታይተስ ቢ ትልቁ የሚፈራው ገዳይ በሽታ ተብሎ የሚፈራው እሱ ነው። በቃ ኤችአይቪ መከላከል ይችላል ይላል ሰው። የሆነ ቦታ ሄደን መጀመሪያ የመረመሩን እኛን ኤችአይቪ አይደለም ሄፓታይተስ ቢ ነው። ሄፓታይተስ መመርመር አለ። እሱ ሳትመረመሩ አትገቡም ተባለ። እሱ ነው ተላላፊውን በሽታ ገዳይን በሽታ ብሎ የሚታሰው እሱ ነው። አሁን በጣም ገዳይ በሽታ እሱ ነው። በቃ ሰዎች ይልቅ ከኤችአይቪ ይልቅ የሚፈሩት ያን ሆኗል። ምክንያቱም በትንፋሽ በንክኪ ይተላለፋል መሰል በቆዳ ንክኪ በላብ ምናምን ስለሚተላለፍ እሱን ይፈሩታል። በግብረ ስጋ ይተላለፋል፣ በሁሉም ይተላለፋል፣ በትንፋሽ ይተላለፋል። ስለዚህ እሱን ነው አሁን ሰው እየፈራ ያኛውንስ በእንትከታተለዋለሁ ይሄ በትንፋሽ ይተላለፋል ምናምን ያለ ሰው የሚፈራው የግንዛቤ ጥረት ሳይሆን የእንዝላልነት ችግር ነው አሁን እኛ ጋር ያለው። በቃ ምንም ሰምተን እንዳልሰማን ነው የምናደርገው በቃ እንጂ ግንዛቤ አሁንም ሲጀመር እኮ አሁን እንደው የመንግስት ሚዲያ ግንዛቤ መንግስትስ በሚዲያዎች እኮ አልፎ አልፎ ውይይቶች አለ ይተላለፋል። ማነው የቲቪን የመንግስት ሚዲያ የሚከታተል? ይሄ ፌስቡክ፣ ቲክቶክ ምናምን ያለ ሰው በዛ ነው እንጂ የሚከታተለው እኮ ጊዜውን እኮ ቲቪ ላይ የሚያሳልፍ ሰው የለም አይደለም እንዴ? ስለዚህ የግንዛቤ ጥረቱን የኛም ክትትል ነው እንጂ የግንዛቤ ጥረት ችግር ያለ አይመስለኝም። እንዝላልነቷል አሁን አማራ ክልል ወርዷል። በእርግጥ ከዋና ዋና ክልሎች ከ6ቱ ክልሎች የመጨረሻ ነው ያያችሁት 1.1% ላይ ነው አይደለም ያለው ምጣኔው ሲታይ። ይሄ ማለት ጠፍቷል ማለት አይደለም። እንደተባለው አደጋ ላይ ነን። ከ0 ፖይንት ምናምን በላይ ወረርሽኝ ተብሎ በዓለም ጤና ድርጅት ስለተፈረጀ ማለት ነው። እንደገና ዞኖች ደግሞ ስታዩት አይታችሁታል። ባህር ዳር 2ኛ ነው፣ ደሴ 1ኛ ነው እያለ ይሄዳል። እንደገና ዘንድሮ ደግሞ ከተመረመሩት እነ ምስራቅ ጎጃም ምናምን ደግሞ በጣም ሃይ በዚህ 3 ወር ማለት በጣም
አምና የለውም ነበር። አይታችሁት ከሆነ ሪፖርቱ ከተከታተላችሁት ኢስት ጎጃም ብሎ ደግሞ አሁን በዚህ 3 ወር ደግሞ ጣራውን ነክቶታል ከተመረመሩት ሰዎች ላይ ምናምን የሚለው ማለት ነው። አሁን ይሄ ብቻ አይደለም። አንድ እኮ ሄዶ የሚመረመረው ሰው ላይ የታየ እንጂ ያልተመረመረው እኮ ስንት አለ፣ ያልተመረመረው ስንት አለ። ስለዚህ ትልቁ ነገር ምንድነው? እኛ መስራት የሚገባብን ቤተሰቦቻችን ልጆቻችን ላይ መስራት አለብን ነው እንጂ ይሄ ኮንዶም መድኃኒቱ በለው ምናምን በለው ከሰኔ በኋላ ላይገባ ይችላል። እያንዳንዱ ዜጋ ራስ ገዝተህ ተጠቀም ቢባል እንደውም ሰውም ሊጠነቀቅ ይችላል። እኔ ብር ትገዛለህ በነፃ ትታደልም ቢባል ሰው እንዴ ይቅርብኝ ብሎ እኮ ሊቀር ይችላል እኮ። አሁን እኮ በነፃ ሲታደል ሰው በየኮንዶሙን ይዞ ነው የሚሄደው። መድኃኒት በነፃ ነው የሚሰጠው ሲል ምንም እንትን የለም። በቃ መጀመሪያ ላይ ያሉ ያላወቁ ተጠቁ። በቃ አሁን ግን ከቅርብ ጊዜ ወዲህ ግን የሚያዘው ሰው በራሱ ስህተት የሚያዘው ነገር ነው። በቃ ሆን ብሎ በቃ የሚያዝ እንጂ እንትን አይደለም። ግንዛቤ ስላላወቀ አይደለም በአሁኑ ሰዓት። ስለዚህ ሁላችንም ይሄን ግንዛቤ እንትን ይዘን ግንዛቤ ጥረት ሳይሆን የእንዝላልነት ስለሆነ በተቋም በየተዋረድ ይሄን ነገር ማድረግ ይኖርብናል፣ ጥንቃቄ ማድረግ አለብን የሚል መልእክት ለማስተላለፍ ነው። ከዚህ ውጭ ቅድም ያላችሁት እኔ ቁጥር ማሳደግ አለብን እንደተባለው 2 እንትኖች ቀርበዋል። ይሄ መዋጮም አሁን ዝም ብሎ በጅምላ ነው 10 ብር ተብሎ የተወሰነው አይደል? ደሞዙ ዝቅተኛውም ከፍተኛውም አንድ አይነት ነበር የሚያዋጣው መሰለህ፣ እንደዛ ነው። ስለዚህ አሁን ደግሞ በፐርሰንት ቢወሰን ሰው በፐርሰንት በቃ እንደ በተጣራ ደሞዝ ላይ ይሄን ያክል ፐርሰንት ብለን ብንወስን ሰው በደሞዙ አቅም መሰረት ይከፍላል ማለት ነው። በቃ እንጂ አሁን ኮሚሽነር እንድሪስ ቅድም ማኔጅመንቱ 50 ምናምን ያለው እሱም ሳይሆን በቃ ሰው በደሞዙ መጠን በፐርሰንት አሁን የ1% ብሎ ጤና ቢሮ የወሰነው ውሳኔ አለ። እኛ ደግሞ በራሳችን አቅም ተነስተን ይሄን ያክል ፐርሰንት ከደሞዛችን ብንቀንስ ከተጣራው ላይ ብለን ወስነን ዛሬ ብንወጣና የብራችን አቅም አይተን ደግሞ የምንረዳውን የህፃናት ቁጥር ብንወስን የሚል አስተያየት ነው ያለኝ። ይሄ ያው በፈቃደኝነት በግልጸኝነት መወሰን ስላለበት ወደ ታች እንወያይበትና ወስነን ምንሄድ የህፃናቶችን ቁጥር ኮሚቴው የብሩን መዋጮ አሁን በፐርሰንት ከተወሰነ በኋላ የብሩን መዋጮ ካየ በኋላ ይሄን ያክል ህፃናት ብንጨምርና ተረጆች ብንጨምር ብሎ ቢያቀርብልና በኋላ የተረጆችን ጭምር ብንቆጥር ግን አሁን ፐርሰንቱን አሁን ወስነን ሌላ ነው እርዳታው ነው። አሁን እንደ ግዴታ አዋጣው ብዬ ሳይሆን ማሰብ ያለብን በቃ አንድ ሰው እየረዳው ነው። አንድ ሰው ቢያንስ የሚርበውን ያጣውን የዳ ልጅ በጣም እየረዳው ነው ብል ለህሌናችን ነው። ለህሌና ብለን እንስራ። ይሄን ለህሌና ሰው እኮ ጉዲፈቻ ምናምን እያለ ያሳድጋል አይደል? እየወሰደ ያሳድጋል አይደል? እኛም በማህበር ብናሳድግና ምሰጣት ብር ቢያንስ ቁርስ ታበላለች። እኔ የማዋጣት ብር እኮ ለአንድ ሰው እንኳን ቁርስ እያበላች ነው ለራበው የሚል ብናስብ እና ብንወስን የተሻለ ነው ብዬ ስለማስብ። ምክንያቱም ዛሬ አንድ ማኪያቶ ወጣተ 50 ብር 60 ብር እየተከፈለ ነው ያለው። ምንም ማለት አይደለም። ስለዚህ ይሄን ተወያዩበት፣ እንወያይበትና ሐሳብ ሰጣችሁ በድምጽ አሳልፈን በድምጽ ሳይሆን ሁላችንም አምነንበት ወስነን ብንሄድ የሚል አስተያየት ነው ያለኝ። የተለያየ ቢሮዎች አሁን ደሞዙ ከታች ወደ ላይ ስናየው የብዙዎቹ ከፍ ያለ የብዙዎቹ ደግሞ ዝቅ ያለ ነው። ስለዚህ ይሄን አንድ አይነት ለማድረግ በፐርሰንት ብንሄድ ሌላ ቢሮ ላይ የሚሰራው አሁን 0.5 አለ፣ 1% አለ፣ 2% አለ እና አሁን ብዙ ሰራተኛ ደሞዙ ዝቅ ያለ ስለሆነ 0.5 ብናደርገው እላለሁ። ይህ ማለት እንዴት ነው? 10 ሺህ ብር የሚበላ ሰው 50 ብር ማለት ነው። 15 ሺህ የሚበላ ሰው 75 ብር፣ 20 ሺህ የሚበላ ሰው 100 ብር ማለት ነው። በዚህ ብናስኬደው ልጆችን ቁጥራቸውን ወደ 5ም ሆነ ወደ 6 ከፍ ማድረግ እንችላለን ብያለሁ። ምናልባትም ከሌሎች ቢሮ ያመጣሁትን ልምድ ነው ይሄ እዚህ ላይ ማሳየት የፈለኩና 0.5 ቢሆን 1% ብናደርገው ከ10 ሺህ ብር 100 ብር ነው። ምናልባት ዝቅ ያሉ ሰራተኞች ወደፊት የምናየው ቢሆን አሁን በ0.5 ብንሄድ እላለሁ እኔ። ወስነን 10 ብር 50 ብር ተብሎ
ስናዋጣ ቆይተናል። አሁን ደግሞ ያን 10 ስናዋጣ ቆይተን 2 ሰው ስንረዳ አይቆየም። አሁን ትንሽ ከፍ ቢል ትክክል ነው። የኑሮ ሁኔታም ደግሞ ከበድ ብሏል። ትክክል ነው። የዜጎቻችን ናቸው። እኛ እንደ ጸጥታ ተቋም ደግሞ አስፈላጊ ነገር ነው ማዋጣታችን። ስለዚህ እኔ አሁን 50 ብር ብናዋጣ ምናልባት ከ50 ብር በላይ ሆኖ ፈቃደኛ የሆነ ሰው የሆነች ወረቀት ቢዞርና ፈቃደኛ የሆነ ሰው ቢጨምር ካለዛ ግን እኔ መነሻው 50 ብር ቢሆን ጥሩ ነው። ለምሳሌ አይ 100 ማዋጣት ፈልጋለሁ የሚል ሊኖር ይችላል፣ 200 የሚል ሰው ሊኖር ይችላል። ግን 50 ብር ብናዋጣ እርግጠኛ 5 ሰውና 6 ሰው ማገዝ እንችላለን። አሁን እንደምታየው በውስጡ ሁሉም ቤተሰብ አለው። በውስጡ ደግሞ የሚያግዘው የሚረዳው አንዳንድ ሰው ስላለ ያን ደግሞ ጫና እንዳይፈጥር 50 ብር ቢሆን የሚል እንትን ስላለኝ ፕሮግራሙ እንዲካሄድ ለፈቀደው ለክቡር ኮሚሽነር ምስጋና ላቀርብ እፈልጋለሁ። ከጤና ቢሮ የመጣውን ባለሙያ በጥሩ ሁኔታ ነው ትምህርቱን በሚገባንና አጭር በሆነ መንገድ ያው ሁላችንም ተማሪና ተማሪ ሳይሆን ሁላችንም በሚገባን መንገድ ነው ያሰለጠነን። ጤና ቢሮንም ላሰለጠነን አሰልጣኝ ክብር ይገባዋል። ጤና ቢሮም እኛ ጋር ታራሚዎች ጋራም ያው አብሮ እንደሚሰራ ተስፋ እናደርጋለን። ያው በዚህ ሁኔታም እያገዛችሁን ስለሆነ ማመስገን እፈልጋለሁ። እዚህ ላይ አሁን ልጆች እርዳታ በሚባለው መዋጮ ላይ በታሪክ አጋጣሚ ያው የምንረዳቸው ልጆች ሁሎችም ልጆች የኛ የአባል ልጆች ናቸው። በዚህ ኬዝ የሞቱ ናቸው። እነሱንም በጥሩ ሁኔታውን ትሪትም ባይበቃም ትሪት እያደረግን ነው። እዚህ ያሉትም የኤችአይቪ ኮሚቴዎችም በጥሩ ሁኔታ እየተከታተሉ ምን ኮሚሽኑም ያው እንደተባለው ቅድም ፍርናሽ፣ ብርድ ልብስ ሁሉ ነገር እያገዘ ያው ጥሩ ነገር እያደረገ ነው ያለው። እንዳጠቃላይ እኔ አሁን ሰወጣ የነበር 10 ብር ነው። 10 ብር ዛሬ ቅድም ጤና ቢሮ የመጣው ሰውዬ እንዳለው ቡና የማያጠጣ ማስቲካ ብቻ ነው የሚገዛ ላይ ያለው 50 ብር ያወጣል አመራር ተብሎ። አሁን ላይ ግን ደሞዛችንም የተሻለ ስለሆነ እንደኔ እንዳጠቃላይ ቅድም ብዙዬም እንዳለችው ፐርሰንት ወጥቶለት አሁን ለምሳሌ በእኔ 100 ብር ከፍል ችግር የለብኝ። ቢኮዝ ሁለት ጓደኛ እጅ ቡና እንጠጣ ብል 90 ብር ከፍዬ ነው የማድር ላረባ ቡና ማለት ነው። ይሄ ግን እንደተባለው የኛ እኮ እያንዳንዳችን እናስተምራለን። ያው ለምሳሌ አንድ ልጅ አለኝ አስተምራለሁ። ፍላጎቱን አውቀዋለሁ፣ በጣም ሀይ ነው። እነዚህ ልጆች ግን ፍላጎታቸው እንዴት ነው? እነዚህ ሁለት ሰዎች ነገ ደግሞ 3 ሰው ምናምን ልንጨምር ነው። ስለዚህ እንዳጠቃላይ በእኔ በኩል 100 ብር እንዲቆረጥ ፈቃደኛ ስባ ከጠቅላላ ሰራተኛው 50 ብር ተቆርጣ ያቺ የምትሆነው እየሆነች ነው። እንዳጠቃላይ ሰራተኛው እኛ ስታፍ 110 ሰራተኛ ያለ ብንል የምትዋጣው ብር በ10 ብር 1100 አካባቢ ብር ናት። ያችን እየሰጠን ብንሄዳውን 500 ብር ምን ይገዛል? የነበረበትን እያየን ስንሄድ ከሰውኛ አንፃር እንደዛ ነው። እነዚህ ልጆች ደግሞ ስናግዛቸው ልጆቻችን ናቸው የኛ ቤተሰቦች ናቸው ካልነ ያው ከልብ ካለቀሱን ባይገድም እንደሚባለው ሁላችንም እናውቀዋለን። ያለንበትን ሁኔታ የኑሮ ደረጃውም ሆነ አጠቃላይ ያለው ሁኔታ ሁላችንም እናውቃለን። ነገር ግን ይሄን ያክል ደግሞ አንድ ቡና ሁለት ቡና የማይገዛ እንዲሁም ደግሞ ሻይ ቡና እንባባል ብለን በምናጠፈው እንትን ስለሆነ ተወያይተን በፐርሰንት ቢሆን አሁን ለምሳሌ እያንዳንዳችን ደሞዝ ይለያያል። ከፍተኛ መካከለኛና ዝቅተኛ ተከፋዮች አለን። ሁሉንም በማይጎዳ መልኩ ከአሁን በፊት በነበረው 50 ብር 20 ብር ሳንል በፐርሰንት ደረጃ ሆኖ ከፍ ያለው ከፍ ዝቅ ያለው ዝቅ እንደሚያወጣው ሆኖ ቅድም ሲስተር እንደተናገረችው ሌሎች አሁን 2% ሊወስኑ ይችላሉ፣ 1% ሊወስኑ ይችላሉ። ነገር ግን 0.5% ሆኖ ሁሉንም በማይጎዳ መልኩ ቢሆን የተሻለ ነው። የልጆቹን ቁጥር ስናይ አሁን እኛ 2 ነው እያሳደግን ያለነው። ሁለቶቹን በአግባቡ እንግዲህ እንደሚታወቀው ለደብተር ለፖርሳ በአመት አንድ ጊዜ ሲሉን ወደ 8000 6000 እንደዛ ይጠይቃሉ። መስከረም ላይ ለማሟላት ዩኒፎርም ምናምን ማለት ነው። ከዚያ አንፃር አይተን በደንብ ተወያይተን እንደ ሰውኛ 0.5% አድርገ ነው ከተቻለ ደግሞ እንደዚህ ሳይታሰብ የምናገኛት በአመት አንድ ጊዜ ትሬኒንግ የሚሆን ለወደፊት ወንድማችን እንግዲህ ሲል ፈንዶች እየተሰባሰቡ ለወደፊት በኤችአይቪ ኤድስ ዙሪያ ግንዛቤ እንሰጣለን ባለ ሁኔታ ይሄም የሚሄድልን ከሆነ ካበል የምናገኛትንም ትንሽ ከፍ አድርገን ሰዎችን ብንደግፍ የተሻለ ነው የሚል ሐሳብ ስላለኝ ነው። እንዳጠቃላይ ግን 500 ብር ናት። አሁን ለግልጸኝነት ለአንድ ሰው በወር የምንሰጠው ለአንድ ልጅ 500 ብር 500 ብር ደግሞ ምን ያደርጋል የሚለውን ደግሞ ታሳቢ እናድርግ። 1 ኪሎ ስኳር ኦልሞስት 180 160 አካባቢ ይገባበት። እነዚህ ልጆች ደግሞ አዲሽናል ፉድ ሰጠን የተሻለ ትምህርት ግንዛቤ ወተት እንደ በወር አንድ ጊዜ ስጋ ግንተው ሜንታል ዲቨሎፕመንትም ተሰርቶ የተሻለ ዜጋ ይሆናሉ ካላልነ እንደ በምንሄድበት ወደ ኋላ ሪካርድ እያደረግን መሄዱ ትንሽ እንትንም ስለሌለው ካገዝን አይቀር የኛው ሰዎች ናቸው።
ሰዎች ሳያውቁ ከውጭ ረዱናል። እኛ ደግሞ ያለን ከኛው ጋር ያሉ ሰዎች ናቸው። የሚረዱትንም በዚሁ አጋጣሚ ወስነን እኛ ከሚነሳው ቅድም ኮሚሽነር እንዳለም ተነስተን ከዚህ ወደዚህ የሚያስሄደውን አይተን ለአንድ ልጅ ምን ይበቃል የሚለውን ቢሆን የተሻለ ነው የሚለውን ነው። ግን በፐርሰንት ቢሆን ዝም ብሎ 50 100 200 ከሚባል 0.5 ቢሆን የሚል ሐሳብ ስላለኝ እስከ 10 ድረስ ከዚያም በላይ የያዙ ቢሮዎች አሉ። የሰው ኃይላቸውም በዚያው ልክ ከፍተኛ የሆነ ቁጥር ያለው ቢሮ አለ። የሚይዙት ህፃናት ወይም የሚያስተምሩት ህፃናት ብዙ ከመሆናቸው የተነሳ ፐርሰንታቸውን ጨምሮ ሊሆን ይችላል። አሁን እኛ ቅድም ስመኛውም እንደሚናገረው አብሮ ሪፖርት መቅረብ ነበረበት። ለምሳሌ እኛ 2 ህፃናት አሉን። 2ቱ ህፃናት በየወሩ ምን ያህል ብር ይሰጣቸዋል? ይሄ አብሮ መቅረብ ነበረበት። ከሰራተኛው የሚሰበሰበው ምን ያህል ብር ነው? በየወሩ ምን ያህል ብር ለልጆቹ ይሰጣል ነው መባል ያለበት። ይሄን ሰጠን ለዚህ አሁን ካለው ኑሮ ውድነት አኳያ ሊደርስ አልቻለም። ልናስተምራቸው ልናግዛቸው አልቻልንም። እነዚህ ልጆች በአግባቡ ለመያዝ አሁን 4 5 መጨመር አይደለም። አሁን መጀመሪያ የያዝናቸው ልጆች ኦኬ እንግዲህ አሁን ምናልባት አልተገነዘቡትም ማለት ነው። እንደዚህ ቀርቦ ከሆነ በዚህ ላይ ተነስተን አሁን ለእያንዳንዱ ልጅ ምን ያህል ብንቆርጥ በበቂ ሁኔታ ልናስተዳድራቸው ልናግዛቸው እንችላለን የሚል ሐሳብ ቢነሳ አሁን 4 ጨምር 2 ጨምር ያ ሌላ ጉዳይ ነው የሚሆነው። መጀመሪያ ያዝናቸው ልጆች በአግባቡ እናስተምራቸው፣ ለዚያ የሚሆን ብር ምን ያህል ብንቆርጥ ተደራሽ እናደርጋለን የሚለውን እንነጋገርበት። አሁን እኔ 0.5 1%፣ 100 ብር፣ 50 ብር ይሄ ብዙሃኑ የሚወስነው ነው የሚሆነው። ግን ሰው ሲወስን ደስተኛ ሆኖ መወሰን መቻል አለበት። ተገዶ አንዱ ስለተናገረ ከሱ የሱን ሐሳብ እንዴት ምናምን አይነት ነገር ውስጥ እንዳንገባ በደንብ እንነጋገርበትና እንወስን። ደሞዝ ላይ ስለሆነ እየወሰነ ያለው ማለት ነው ማለት ነው። በዚህ ጉዳይ ላይ ግዴታ የለም። በነገራችን ላይ ማንም ሰው ግዴታ የለም፣ አናስገድድም። ማንም ሰው አምኖ ይሄ የሰብአዊነት ጉዳይ ነው። የሰብአዊነት ጉዳይ ነው። በሰብአዊነት የሚያዋጣ ካለ ያዋጣል፣ የማያዋጣ ካለ ደግሞ አያዋጣም። ብዙም ይሄን አቅም የሚያጨናንቅ አይደለም ብዬ ነው። ሰው የራሱን ሀሳብ ማስቀመጥ ይችላል። ግን ለምን ዓላማ ነው የምናዋጣው? እኔ ትናንት 10 ሺህ ብር ሲከፈለኝ የነበረ ዛሬ 20 ሺህ ብር ከተከፈለኝ 100 ብር አዋጣ ምንድነው ችግሩ? 9950 ብር 9990 ብር 9900 ብር አትርፌ ያለው እኮ አይደለም እንዴ? ደግሞ የሰጠ ይጨመርለታል እኮ ነገራችን ላይ የሰጠ ይጨመርለታል። መስጠት ደግሞ አይቀንስም አያደህይም። ለሰብአዊነት እኮ ነው። ሄደን 1 ቢራ ጠጥተን እኮ 2 ቢራ 3 ቢራ እኮ 300 ብር 400 ብር እንከፍላለን። ወደዛ እንትን መሄድ የለብን። እናስብ፣ እንደ ሰው እናስብ። እርዳታ እንርዳ፣ ጭንቅላታችን ያስብ። እኔ አሁን እዛ 6000 ብር ከሚከፈለው ሰው ጋር እኩል 50 ብር አዋጣለሁ ብዬ ማሰብ የለብኝም። እሱ 6000 ብር ሲወጣ 60 ብር ወይም 30 ብር ካዋጣ በአሁኑ ስሌት 30 ብር ነው አይደል? እኔ ደግሞ 200 ብር ማዋጣት ካለብኝ 200 ብር ማዋጣት አለብኝ። እንደ ገቢያችን ማውጣ ነው። ምክንያታዊ የሚሆነው ይሄ ነው። ስለዚህ በዚህ ተራርተን በዚህ ብናዋጣ የምንረዳቸውን ሰዎች እንርዳቸው። በቃ ፈጣሪን ማመስገንም ጥሩ ነው። ማመስገን ጥሩ ነው። ማንም ሰው በአመት 2 ጊዜ ደሞዝ ይጨመራል ያሰበም አልነበረም አይደለም። በ11ኛው ወር ነው 2 ጊዜ ደሞዝ ይጨመራል። የተሻልን ነን። ፈጣሪን ማመስገነው። መስጠት አያጎልም ብያቸዋለሁ አይደል? ቅድም ምንድነው እኛ እኮ ለሀብታም እንስጥ ምናምን አይደለም፣ ለተራቡ ለሚራቡ ሰዎች ናቸው። በቃ አሳዳጊ ለሌላቸው ህፃናቶች ናቸው። ቁርስ በልተው እንኳን ራት ሊበሉ የማይችሉ ሰዎች እነሱ እናብላቸው፣ እንርዳቸው ያን ነው፣ ሌላ ነገር አይደለም። ስለዚህ በዚህ አስበን ብንወስን የተሻለ በፐርሰንት እኔ
በፐርሰንት እያስገደድኳችሁ ጫና እያሳደርኩ አይደለም፣ ግን በፐርሰንት ብንወስን ሰው ያቅም በአቅሙ ይወስናል የሚል ግምት ስላለኝ ነው።